ሰላም ሰላም እንዴት ናችሁ የሀገሬ ልጆች ሰላም ጤና ፍቅር ከእናንተ ጋር ይሁን። ዛሬ ይዤላችሁ የመጣሁት ለሚነቃቀል ለሚሰባበር ለግንባራችን ለሸሸ የሚሆን የፀጉር ቅባት ነው። ለሳሳ የሚሆን ለሁሉም የሚሆን ነው ይዤላችሁ የመጣሁት። እዚህ ጋር የተጠቀምኩት 1 ማንኪያ አብሽ፣ 1 ማንኪያ ጥቁር አዝሙድ፣ 1 ማንኪያ የሮዝመሪ ቅጠል፣ 1 ማንኪያ ቅርንፉድ ነው። እነሱን ሁሉንም በአንድ ላይ ፈጨኋቸውኝ። ሁሉንም በደንብ አድርጌ በአንድ ላይ ከፈጫቸው በኋላ እዚህ ጋር የጠርሙስ ብርጭቆ ውስጥ ከታቸዋለሁ። የጠርሙስ ብርጭቆ ቢሆን ይመረጣል። እዚህ ጋር ከገለበጥኩት በኋላ አንድ ላይ በእሳት ላይ ስለምንጥደው የጠርሙስ ቢሆን ይመረጣል። እዚህ ጋር አንድ ሲኒ የወይራ ዘይት ነው የተጠቀምኩትኝ። እናንተ ያላችሁን መጠቀም ትችላላችሁ። ግዴታ እዚህ ጋር የተጠቀምኳቸውን ነገሮች ሁሉ መጠቀም አይጠበቅባችሁም። ባላችሁ ቅባት መጠቀም ትችላላችሁ። እዚህ ጋር እኔ 3 ማንኪያ የኮኮናት ኦይል ነው የተጠቀምኩት። እናንተ እዚህ ጋርም ባላችሁ መጠን መጠቀም ትችላላችሁ። ግዴታ አይደለም። ያው እኔ ይበቃኛል ብዬ ያሰብኩትን ነው የተጠቀምኩትኝ። እናንተ መጠኑንም ሁሉንም መጨመር ትችላላችሁ፣ መቀነስም ትችላላችሁ። ግዴታ አይደለም ማለት ነው። እና እዚህ ጋር ደግሞ ካስተር ኦይል ታውቃላችሁ፣ የካስተር ኦይልን ጥቅም ለሸሸ ለግንባራችን በተለይ ግንባራችን ለሸሸ ለሳሳ በጣም ነው የሚያሳድገውና እሱን 2 ማንኪያ ተጠቅሜያለሁ። የአቮካዶ ኦይል አቮካዶን ሁላችንም እናውቀዋለን ጥቅሙን። የአቮካዶ ኦይል 2 ማንኪያ ተጠቅሜያለሁ። እዚህ ጋር ጆጆባ ኦይልም በጣም ቆንጆ ቅባት ነው። እሱንም 2 ማንኪያ ተጠቅሜያለሁ። እናንተ መጠኑን መጨመርም መቀነስም ትችላላችሁ። እዚህ ጋር ደግሞ የአልመንድ ኦይል ነው። አልመንድ ኦይልም ታውቃላችሁ ከሁሉም እዚህ ጋር ሁሉ የተጠቀምኳቸው ቅባቶች ሁሉ ከፍተኛ ጥቅም አላቸው። እነሱን አንድ ላይ ካቀላቀልኩኝ በኋላ በደንብ አቀላቀልኩትኝ። እዚህ ጋር ከከደንኩት በኋላ በቃ እዚህ ጋር እሳት ላይ እንጥደዋለን። ልክ እሳቱ እንደዚህ መፍለቅለቅ ሲጀምር እሳቱን ቅንስ እናደርገውና እስከመጨረሻው ከዛ ለ30 ደቂቃ ያህል እናበስለዋለን ማለት ነው። ማለት ብርጭቆ ራሱ ይግላል እና ብርጭቆ እስከሚግል ድረስ ክድና አድርገን እዛው እሳቱ ላይ እናደርገዋለን። እሳቱን ግን በደንብ ቀንሱት። እዚህ ጋር ለማሳየት ያህል የተጠቀምኳቸው ቅባቶች ናቸው። እናንተ ባላችሁ ነገር በወይራ ዘይት ብቻም በኮኮናት ብቻም ባላችሁ ነገር መጠቀም ትችላላችሁ። ግዴታ እነዚህ ሁሉ መሆን የለባችሁም። እዚህ ጋር ከሰራሁት በኋላ ያው እንደዚህ ሆኗል። እዚህ ጋር ያው ፀጉሬን ሹሩባ ተሰርቼው ነበርና ፈትቼው ነው። እዚህ ጋር በደንብ በውሃው እለዋለሁ እንዲፍታታልኝ እና በደንብ ቅባቱ ደረቅ ፀጉር ላይ ድርቅ ብሎ ስንጠቀመው በደንብ አይገባምና እዚህ ጋር በውሃ እናለሰልሰዋለን። እዚህ ጋር ደግሞ መጠኑን እየለካሁት ነው። ያው የ3 ወር ቻሌንጅ ነው ያዝኩት እኔ። በ3 ወር ውስጥ ከፋፋ ማለት ግዴታ ቁመቱን እንኳን ባላቀው ፀጉሬ ከፋፋ ብዛት ካለው ያው ለውጥ አለው ማለት ነው። እና 3 ወር ያው ልዩነት የምናይበት ነው። ማንኛውም ለፊታችንም ለፀጉራችንም ለሰውነታችን ማንኛውም ነገር ስንጠቀም ግዴታ 3 ወር መጠበቅ አለብን። ከዛ በኋላ ነው በቃ ለውጡን ማየት የምንችለው ማለት ነው። እና እዚህ ጋር ጫፉ ስለሚሰነጠቅ በተለይ ለሚሰነጠቅ ፀጉር ጫፉን በደንብ አድርጋችሁ ቀቡት። እኔ በዚህ ጋር በደንብ አድርጌ የቀባሁት ጭምቅ እስከሚል ነው። በእጄ እያፍታታው በማበጠሪያ እያበጠርኩኝ በደንብ አድርጌ የቀባሁት። እናንተም በደንብ አድርጋችሁ ተጠቀሙት። እርግጠኛ ነኝ ትወዱታላችሁ። በጣም ምርጥ ቅባት ነው እና እላችኋለሁኝ። በተረፈ እንዴት ናችሁ? አዲስ አረብ ሀገር የመጣችሁ አዲስ ብቻ ሳትሆኑ ሄዳችሁ የተመለሳችሁ እኔ እዚህ ሀገር ብዙ አመት ቆይቼ ድጋሚ ወደ አረብ ሀገር አልመለስም ብዬ ጠቅልዬ ነበር የገባሁት። ግን ያው ኢትዮጵያ ስገባ እንደጠበቅኩት አላገኘሁትም። ሁሉ ነገር ተበላሽቶ ሁሉ ነገር ጠፍቶ ማለት አለ አይደለ? ሁላችንም አብዛኛው ላይ የሚደርሰው ነገር ደርሶብኝ ያገኘሁትና እንደገና ተመልሼ መጥቻለሁ። በተለይ ወልዳችሁ የመጣችሁ እኔ አሁን ላይም ሁሉ ነገር ያው ስራውም የለመድኩት ነው፣ ሁሉ ነገር የለመድኩት ነው። ግን ያለመድኩት የልጄን ናፍቆት ነው። ልጄን ጥዬ ነው የመጣሁትና እሱን ነገር መቋቋም አልቻልኩም። እንዴት አለፋችሁት ይሄንን? አብዛኞቻችሁ ልጆቻችን ጥለን የመጣ ነውና እንዴት ቻላችሁት? ልጆቹስ እንዴት ማለት አሁን ልጄን እኔ ሳያት ታለቅሳለች፣ ስታይኝ በቪዲዮ ታለቅሳለች። እና ያን ነገር እስከ መቼ ይቀጥላል? እስኪ ከልምዳችሁ አካፍሉኝ።
እናንተ ባወራት ይሻላል ባላወራት ይሻላል? ለምን ካላወራት ትረሳኛለች ብዬ እፈራለሁኝ። ሳወራት ደግሞ በጣም ስሜታዊ የሆነች በጣም እየከፋት ነውና የትኛው ይሻላል ላውራት ወይስ አላውራት? እስኪ ከልምዳችሁ ልምዳችሁን አካፍሉኝ። እስኪ እናንተ እንዴት ነው ያለፋችሁት? ይሄንን እዚህ ጋር በደንብ እያካፈልኩት ነው። ያው በደንብ አካፍዬ በደንብ አድርጌ ነው የቀባሁት እና በደንብ አድርጋችሁ ማሳጅ እያደረጋችሁ በደንብ ተቀቡት። እና ሌላ ደግሞ ሁለተኛ ጥያቄ ደግሞ ስለምን እናውራ ከፈለጋችሁ ስለ ካርጎ እንደዚህ ራሳችን እየተንከባከብን ስለምን እናውራ? እስኪ ከፈለጋችሁ ስለ ካርጎ ከፈለጋችሁ ስለ ኢትዮጵያ ኑሮ የምትፈልጉትን እስኪ አብረን እንነጋገር፣ እንወያይበት። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ እና እንማማርበታለን ሁላችንም። እዚህ ጋር በደንብ አድርጌ በፌስታል ከጠቀለልኩት በኋላ ባለኝ ነገር ማለት ግዴታ ይሄ የሰላጣው የምንጠቀለልበት አላ በሱ ነው እኔ የጠቀለልኩት፣ ግን እሱ ባይኖርም ችግር የለም። እኛ የምንፈልገው ሙቀቱን ነው። ሙቀት በደንብ ማግኘት አለበት። ካክስ ቢኖረን በካክስ ብናደርገው አሪፍ ነበር፣ ግን ካክስ ስለማናገኝ ይችን በጣም ቆንጆ ካፕ ናት ከሺኢን ያዘዝኳት። ውስጧ አልሙኒየም አላት። ከፍተኛ ሙቀት አለው። እዚህ ጋር እየተቆላለሁባችሁ ነው። ከፍተኛ ሙቀት ትሰጣለች እና በደንብ የተቀባነውን ነገር ቆዳችን ውስጥ ዘልቆ እንዲገባ በደንብ አድርጋ ሙቀት ትሰጣለች እና እኔ ይሄንን ተቀብቼ የሆነ ከባድ ስራ ነው የሰራሁት ሰውነቴ እንዲሞቅ እና በደንብ ወደ ውስጥ እንዲገባ። ስፖርት መስራት ትችላላችሁ ጊዜ ካላችሁ። እኔ ግቢን ያጸዳሁት፣ ግቢ ሳጸዳ ያው ከፍተኛ ሙቀት ነው የሚፈጠረው፣ ያንን ተጠቅሜበታለሁ። እናንተ ደግሞ ሙቀት የሚሰጣችሁ ነገር ማድረግ ትችላላችሁ። ለምን ሙቀት ሲያገኝ ነው የቆዳችን የሚከፈተው በደንብ ጥቅሙን የምናገኘው። እና ፀጉሬ በጣም ምጥጥን ያደርገው በቃ ጥጥትን ያደርገው አንድ ቅባት የለም እጄ ላይ ራሱ እና በጣም ነው ምጥጥ አድርጎታል፣ ልስልስ ብሏል። ያው ለእናንተ ላይታያችሁ ይችላል፣ ግን እኔ እጄ ላይ ይታወቀኛል። እዚህ ጋር የታጠብኩት በዶቭ ነው፣ በዶቭ ሳሙና ነው። በሳሙና ነው። ሻምፑ በጣም ነው የሚያደርገው፣ ድርቅ ነው የሚያደርገውብኝ እና ሻምፑ ከተጠቀምኩኝ በጣም ቆይቻለሁኝ። በሳሙና ነው የተጠቀምኩት እና እስቲ እንግዲህ አብረን እንየው።